በከፍተኛ ሁኔታ ተስፋ ተጥሎበት የነበረውና ሁለቱን ሀገሮች ወደ ስምምነት በማምጣት ዓለማችን ላይ ፋይናሊ ሰላም ያመጣል ተብሎ ታስቦበት የነበረው እስላማባድ እየተካሄደ የነበረው የሰላም ድርድር ያለ ምንም ስምምነት መጠናቀቁ ተነግሯል። የአሜሪካው ዴሌጌሽን ደግሞ የአሜሪካው ቡድን ነው ደግሞ የአሜሪካው ልኡካን ቡድን በአሁኑ ሰዓት ላይ እስላማባድን ለቆ ወደ አሜሪካ እየተመለሰ እንደሆነ እንደዚሁ መረጃዎች ወጥተዋል። ኢቫንስ እንግዲህ ከእስላማባድ ከመውጣታቸው በፊት አንድ መግለጫ ሰጥተው ነው የወጡት። በዚህ መግለጫቸው ላይ ምን ተናግሯል መሰላችሁ? ምንም አይነት ኦፈር ብናቀርብላቸው የኢራን ሳይድ እና የኛ ሳይድ በኦፈሮች ላይ መግባባት አልቻለም። በስትሬት ኦፍ ሆርሙዝ ጉዳይ ላይ ነው በተለያዩ በኒኩለር ጦር መሳሪያ ጉዳዮች ላይ እንደዚሁ መስማማት አልቻለም። ስለዚህ ምንም አይነት ስምምነት ምንም አይነት ዲል ሳይኖር ከእስላማባድ ለመውጣት ተገድናል በማለት እንግዲህ ተናግረዋል። የሁለት ሳምንት ሲስፋየሩ ደግሞ የሁለት ሳምንት ተኩስ አቁም ስምምነት አድርገው የነበረው ይሄ ነገር እንዲሳካ ነበረው። ደግሞ ይህ ድርድር ሁለቱ አካላት በአካል ቀርበው ተነጋግረው ይሄ እንደዚህ አድርግ ይሄ እንደዚህ አድርግ ተባብለው ተስማምተው ነው እንግዲህ ወደ ድርድራቸውን ጨርሰው ከዛ ሙሉ በሙሉ ለማቆም ነበረች የሁለት ሳምንት ተኩስ አቁም ወደ የሁለት ሳምንት እፎይታ ጊዜ የተስማሙት የነበረ። ነገር ግን ሁለቱም ሳይዶች ኦፈር የሚያደርጉት ደግሞ ሁለቱም ሳይዶች ከሌላኛው ሳይድ የሚጠይቋቸው ኮሚትመንቶች ለሁለቱም ሳይዶች ተቀባይነታቸው በጣም ዝቅ ያለ ነው። ቢካዝ ለምሳሌ ኢራን የምትጠይቃቸው ነገሮች ምን መሰላችሁ? ከዚህ በኋላ ጥቃት እንደማይኖርባት እርግጠኛ መሆን ትፈልጋለች። ከዚህ በተጨማሪ ኒኩለሯን እንድታብለላ ወር ደግሞ የኒኩለር ማቴሪያልን እንድታበለጽግ፣ ከዛ የዋር ኮምፐንሴሽን እስካሁን ድረስ ለጠፋባት እስካሁን ድረስ በጦርነቱ ለተጎዳችሁ ኮምፐንሴሽን ደግሞ ካሳ ክፍያ ሁሉ እየጠየቀች የምትገኘው ኢራን። አሜሪካ ደግሞ በተቃራኒ ሳይድ ደግሞ እና አሜሪካ ምንም አይነት ፕሮክሲዎችን ከዚህ በኋላ ኢራን እንዳትረዳ ሂዝቦላ በላቸውን ሁቲ በላቸው ምንም አይነት ፕሮክሲዎችን እንዳትደግፍ፣ ከዚህም በተጨማሪ የስትሬት ኦፍ ሆርሙዝ ጉዳይን ሙሉ በሙሉ እንድትከፍት ያለ ምንም ሪስትሪክሽን ሙሉ በሙሉ እንድትከፍት ኒኩለር የሚባለውን አይዲያ ከሀሳባቸው እንዲያወጡት ጭምር ነው እንግዲህ አሜሪካን እየጠየቁ የሚገኙት የነበረው አሜሪካን የሚጠይቁት ማለት ነው። ስለዚህ ሁለቱም ሳይዶች ለኢች ሳይድ የሚጠይቁት ጥያቄ ትንሽ አንአክሰፕተብል ወደ መሆን ደረጃ እየሄደ ነበረ እንግዲህ እና አሁንም እንደተባለው የምንም አይነት ድርድር ደግሞ ምንም አይነት የስምምነት ላይ ሳይደርሱ መለያየታቸው ተነግሯል። ምን ሊያመጣ ይችላል? ይህ የዓለም መስማማታቸው ምን ሊያመጣ ይችላል? ስትራይኮች ድጋሚ ሊቀጥሉ ይችላሉ ወይስ ደግሞ ሁለት ሳምንቷ ተጠብቃ ከሁለት ሳምንት በኋላ ድጋሚ ወደ ውጊያ ይገባሉ የሚለውን ነገር አብረን የምንመለከት ይሆናል። ወይስ ደግሞ በመሀል ላይ ተአምር ተፈጥሮ የሚስማሙ ይሆናል የሚለውን አብረን የምንመለከት ይሆናል። እንግዲህ መልካም ቀን።